ይሄ ጽዋ ነው። አዎ ጽዋ ነው። በዚህ አስመጠጥን፣ በዚህ ማስመጠጥን ቤት ውስጥ በረከት የለ አጠፋ ነው። ምንድነው? መተት፣ አይነ ጥላ፣ ቡዳ። እሺ ስንት አመቷ ነው? 11 ምንድነው ያሰርካቸው? በስላሴ ሁለቱንም ምን? እግሩን ያሰርከው? አዎ እሺ ደግሞ አንተ ምንድነው? ና እስኪ መተት ምንድነው? መተት፣ አይነ ጥላ፣ ቡዳ። እሺ ስንት አመቷ ነው? 11 እሺ የምን መተት ነው ደግሞ እሷ ላይ ያለው? የትምህርት እንዳትማር ስንተኛ ክፍል ናት? 4 ወይ ኧረ በስመ አብ 11 አመቷ ነው እንደው 12 11 አመቷ 4ኛ ክፍል ገና እኮ አልጀመረችም። እሺ ሌላ ማን ያለው? በቃ መተትና ማን ነው? ኖ አይነ ጥላ ቤተሰብ አሉ? አለ። እስኪ ማን አለ? አባቷ አለ? ማን ነው ስሙ? ራሱ መጥቶ ይናገር። ወይ ትንሹ ጥጋብ፣ ትንሽዬ ጥጋብ እብጥ ያለች ወይ ጉድ! አይ ና እስኪ አባትየው ራሱ መጥቶ ይናገር። እሺ ምን አረካት ልጅቷን? በየቦታው ጥላት አለው። እንዳትማር አረጋታለሁ። ትጥላታለህ? እሺ ሌላስ? እንዳትማር አረጋታለሁ። እሺ ጨጓራዋን በምግብ ነው የመጠቀባት። ና እስኪ ራስህ መተህ ተናገር ብሎሃል። እንግዲህ ይሄ ትንሹ ጥጋበኛ እግዚአብሔር ይባርክ። ማን ነው ስምህ? አብርሃም። አብርሃም ልጅ ናት? አዎ። ምንድን ነው የሚያረጋት? ይጥላታል። እንደዚህ ጦለት በምታረግበት ሰዓት ሽንቷን ያስለቅቃታል። ሽንቷን ትለቃለች። ጸሎት ስታረግ ትሸናለች? አዎ። ጸሎት እያረገች ታሸናታለህ? አዎ በራሷ በመቁጠሪያ ስመት ታስለቅቃታለች። አዎ ትቀጠቅጣለች። ስትቀጠቅጥ ትሸናለህ? አንተስ ሽንታም ነህ። የቦቅ ባቃ ነው። ተኝታ ቢያሸናት አዎ መቼም ሌሊት እየመጣ ለማሳቀቅ ቤተሰብ እንዲጠላት ነው። ይሄ ገና መቁጠሪያውን ሳይ ስትጸልይ በቁሙ ነው የሚሸናው። አቤት ዛሬ ደግሞ ዳሴ ማርያም ጸልያ ነው የመጣችው። እሺ ስላሴ ሰይፈ ስላሴ ጸልያለች? አዎ ጠዋት ስትነሳ 11 ሰዓት ጸልያለች። ጭራሽ 11 ሰዓት ነው ተነስታ የምትጸልየው? 6 ሰዓት ጸልያለች፣ 9 ሰዓት ጸልያለች፣ 11 ሰዓት ጸልያለች። ሰዓቱን ጠብቃ ስተኛ ትጸልያለች። የዘውትር ጸሎት የሚለው እውነት ነው? አዎ ትጸልያለች። ጎበዝ ነች። አንተ እንደሷ ትጸልያለህ? አይ እኔ እንኳን ብዙም አይደለም። ያው የለህበትም ጸሎት ውስጥ ትንሽ ብዙም አይደለም። ምንድን ነው አንተ የምትጸልየው? ደግሜ የምወጣው ጠዋት አንተ ሰላም ለኪ ብቻ? አዎ። አንተማ የልጅ ጸሎት ይጠብቅሃል። ጭራሽ ትጸልያለች። ሰላም ለኪ እስኪ በልልኝ። እኔ አልችልም። ራሷ ትበላለች። እንደው እኮ ጠጋበኛ እንደው ምኑን የመጣብን እንደው ይሄ ታምር ነው። በ11 አመቷ ውዳሴ ማርያም ሰይፈ ስላሴ በየሰዓቱ ደግሞ መጸለይ መባረክ ነው። የዚች ጸሎት ቤተሰብንም ይጠብቃል። ይሄ አባታ ይጸልም እሷ ትጸልያለች። እሺ ፍናታለሁ። እሺ እንቅ እግሯን እጇን ያዝ። እሺ ያዝ። ሌላ ምንድን ነው የምታረጋት? እግሯን ትፍን፣ ልሳኗን ዝግት። ትምህርት ቤት ነው የምትጥላት ወይስ በየቦታው ነው? ትምህርት ቤት አንዳንዴ እጥላታለሁ። ከዛ አሁን የ3 ወሯ ከትምህርት ቤት ካቋረጠች ትምህርት ማስተታታል? አዎ 3 ወሯ። ለምን ተወች? ጸበል ቦታ ነበር። ወደ ዘብርም ይያጀ ነበር፣ ስውሯን ይያጀ ነበር፣ ስሜነሽን ይያጀ ነበር። እዛ ነው የከረመው። እዛ ስለከረማችሁ ነው ትምህርት። እስኪ ና እንዴት ነው የምትጥላት? እስኪ እንዲህ ነው የሚጥላት? አዎ እንደዚህ ነው የምትጥለው። ከዛ ወደቀች እየተባለ ለአንተ ይነገራል። እዛው እናቷም ስላለሽ ያው በስላሴ ስም ምናምን ብላ ጾልያ ምናምን ታስነሳታለች። ተበደራጭ ታማ እንዲህ ነው የምትጥላት? አዎ ለብሮ የምትጥላት እንዴ ደማ ልናፈስ ፈልገን። እስኪ ሌላ ምንድን ነው የምታረጋት? መጨረሻ ምን ልታረጋት ነበር? ግድል
ወይ ጉዴው ለደገሰልን አየህ በጣም ነው የሚያስጠላው በጣም ፈተና ነው በጣም አብሮ ከስንት ዓመት አብራ ከበላችሁ ሰው ጋር ስንት ዓመት ሶናት ያረጋችሁ እሺ አይነ ጥላው ዝም ብለህ ትሸናለህ አይደል በቆም ለብሮ የምትሸናው ላሳቅቃት የትልቅ ሰው ኮሬ ነው የሚያወራው በሷ ላይ በስማ ትሄዳለህ ተንበርከክ መተታውን ቢጠየቅ ይናገራል ግን ምንም አይሰራም በጣም አስቸጋሪ ነው ከሰው ያነካካል ካወቃችሁ ደግሞ ትዕግስትም አይኖራችሁም ቂመኛ ትሆናላችሁ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በሰማዕቱ በቅዱስ ጊዮርጊስ ስም የድል መተት የትምህርት መተት የማሸናፍ የምጥላት መተት አይነ ጥላ ሁላችንም ለቀናል በስላሴ ስም ለዘላለም በሲኦል ታስረናል ከእንግዲህ በኋላ በህይወቱ አንፈትንም አንመለስም መድኃኔዓለም ይፍረድብን የዘጋነውን እድሎቿን አይምሯን በኪዳነ ምሕረት ስም ከፍተናል ሰባት የጮና አውጡ ቶሎ በል 1 2 3 ቀጥል 4 ቀጥል 5 6 በለ መጨረሻ ገንዝና ሄድ የዘብሩ ዳኛ ቅዱስ ገብርኤል ሲኦል ያውርድ የጭካኔ ጥግ ነው መተት ለህፃናትም አልተረፈም የ11 ዓመት ልጅ ለምን ተማረች ይሄው እንግዲህ በመተት ምን እንደሚደረግ አላውቅም ብቻ እግዚአብሔር ይሁንና እስቲ እናቴ እግዚአብሔር ይባርክሽ ማን ነው ስምሽ ይጥልሻል መማርም አልቻልሽም አንደበትሽንም ይዘጋሻል ተሸኝቷል አይዞሽ የመጨረሻ ታርግልሽ ትጸልያለሽ አይደል ምን ትጸልያለሽ ውዳሴ ማርያም ሰይፈ ስላሴ እሺ እንትኖችን እንጸልያለሁ ምን መልኮችን የማንን መልክ በየለቱ ሚሊዮን እንጸልያለሁ ለምሳሌ ማንን የአቡነ አረጋዊ የእስትንፋሰ ክርስቶስ እናንተ መልኮችን አትጸልዩም አይደል መልካችሁን ብቻ እዩ ሴቶች አሁን መልክ መጸለይ ተተው መልክ ለማሳመር ይሽሞነመናል ይሄን ዱቄቱን ምኑን ቻኩን እየተቀቡ እሷ ይሄው ትጸልያለች እግዚአብሔር ይመስገን ኪዳነ ምሕረት የመጨረሻ ታድርግልሽ ትምህርትሽን ትግለጽልሽ ደስ አላባት በጣም ደስ ብሎኛል አባ እግዚአብሔር ይስጥልኝ አሜን ያው እንግዲህ እግዚአብሔር ልቦና ይስጣቸው ያው እንቺን ምንም ከማንም ጋር ቤት ራሱ አትወጣም ቤት በቃ ከትምህርት ቤት ትምህርት ቤት ነው ከዛው ጨይትም አይሩ እሱ እኮ አይደለም ችግሩ እድሏን የተፈለገው እድሏን የታየው ነገ ጥሩ ተስፋ ስላላት ያንን አይተው እንጂ ከቤት ስለወጣ ስላልወጣ አሁን ብዙዎቻችሁ እኔ ላይ መተት ያረጉት ምን አርጌ ነው ምን በድዬ ነው ትላላችሁ እንደውም ጥሩ ስላረኩ እንዴት መተት ተደረገብኝ እሱ አይደለም ጉዳይ እድላችሁ ተስፋችሁ ራያችሁ ያላችሁ ነገር ታይቶ ተቀንቶ ነው የሚወሰደው ኪዳነ ምሕረት የመጨረሻ ታድርግልን መብራን የመጨረሻ ታድርግላችሁ ሶሻል ስታዲስ ይላል ስቱደንት ነሽ ቴክስት ቡክስ ግሬድ 7 ይላል 7ኛ ክፍል እሺ አዎ በዚህ ነው ያስመተታችሁት እንዳይገባም ያስመተትነውማ በዚህ ነው ዋው ኬጂ ያለ የኬጂ ደብተሩን አስመተተንበታል ይሄ በዚህ ጽዋስ እንጠጣበት ነው የነበረው ነው እና ደብተሩን ያስመተቱት እኔ ነኝ ያስመተቱት እኔ ነኝ እስኪ በምንድን ነው ያስመተትከው በዚህ በሁለት በነዚህ በነዚህ ያስመተቱት በነዚህ እስኪ ነው ወደዚህ አምጣው ይሄ ጽዋ ነው አዎ ጽዋ ነው በዚህ አስመተትን በዚህ ማስመተትን ቤት ውስጥ በረከት የለ አጠፋነው ምንም በረከት አይበረክትም ስንት ነገር ስንት ትልቅ ደረጃ መድረስ የሚችል ልጅ እንደዛ አሚሮ ዘጋየው ትምህርት እንዳጠል ያስ መስኪናት አይዳሽ እንደ ይሄው ምንድነው ይሄ ጉድ እንደው ጽዋ ነው እንደው እሺ ጽዋን ጠጣ ነበረ ሰውየው ይቆርባል በቃ ባለቤቴ በጣም የዋሳውና ከዛ
ጽዋን ጠጣ ብለው ጀመሩ። ሸክላውን ይዞ መጣና እኔ አሟሽቼ ያረኩበት። ራሱ ነው ሸክላውን ያመጣልሽ? ያመጣው ሰውየው ራሱ ነው። ጨርቁንም የገዛው ራሱ ነው። ጥላው ነው። በካህንም አልተባረከም። ራሱ ነው ያመጣው። ግን አሟሸውት። ከዛ እሱ ቤት ነው ሰው ያሟሸውለት። ጽዋው ወጣው እሱ ቤት ነው። እዛ መጨረሻ ላይ ጽዋው ከገባ በኋላ እኛ ቤት ባለቤቴ ለ40 ቀን ጸበል ልጠመቅ ብሎ እንትና ሽንቁሮ ሚካኤል ገባ። ሽንቁሮ ሚካኤል ገባና መጥቶ የመተት መንፈስ እያለ ግቢውን ጸበል መርጨት ጀመረ። እንዴት የመተት መንፈስ ማን ነው መተታም ብሎ ሰውየው እብድ ሆነ። በዛ ምክንያት ተጣሉ። ጽዋው ቤት እያለ ሰውየው ቤት ለቆ ሄደ። ወይ ባለቤትሽ የመተት መንፈስ ብሎ ስለረጨ ነው ጸበሉን ያኛው የተበሳጨው? ያው ፈስ ያለበት ዝላ አይችልም ማለት የቅዱስ ሚካኤል የሽንቁሩ ጸበል ቢረጭ ችግር አለው እንዴ? ራሱ ችግር ስለፈጠረ ችግር ስላለበት ነው እንደዚህ ያለው። እሺ ጽዋው ከገባ በኋላ ቤታችሁ ምን ሆነ? መጀመሪያ ተከራይ ሆኖ ነው የገባው። ቤቱ ፈረሰ። እኛ ስንለቅ አጎቱ ቤት፣ እኛ ስንመጣ ቤታችን ሲፈርስ አጎቱ ቤት ስንመጣ እሱም ተከትሎ መጥቶ እዛ ቤት ተከራየ። እግር በእግር እየተከታተለሽ ሌላ ከቤቴ ወጥቶ ሌላ ጋር ተከራይቶ ነበር። ከዛ ደግሞ እኛ ስንወጣ እሱ ቀርሞን ነበር የወጣው። አጎትዮ ቤት ተከራይቶ መጣ። እሱ ተከትሎን መጣ። ይሄ ሁሉ ጽዋው ከዛ አሁንም እየቀጠለ ነው። ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ሄደ። ገባኝ። እንደው ጽዋ ከገባ እንደው በረከት ማጣት አመድነት ወደ ህይወትሽ እንዴት ነው? በቃ የሆነ ትንንሾች ውሾች አሉ። እርስ በራስ አንግባባም። እንደዛ ነው አንግባባም። እንደዛ ነው ከባለቤቴ ጋርም ሆነ ከልጆቼ ጋር እንደዛ ነው። ቤት ውስጥ እንደ ውሻ ቡችላ ነው በቃ የምንበላለው ቤት ውስጥ ማለት ነው። ገባ ቤታቸው። ከዛ መተት ምን አረካቸው? በተስኩቻ ቤታቸውን አስፈርሱ የሱ። ከዛ በኋላ የሆነች ሴትዮ አለች ጴንጤ ናት እና ቤታቸውን ትንሽ መሬት ለመንገድ ልማት ተብሎ ቤታቸው ይፈልጋል ተባለ እና የተወሰነች ካሬ ትቀር ነበር። እሱ ደግሞ ሴትዮዋ ወሰደችው እና ፎቅ አስገነባች። ከዛ እግዚአብሔር ደግሞ በእነሱ ቤት እንዴት እግዚአብሔር የሷን ፎቅ ደምሰስ ለኮሪደር ልማት ብለው ልመት አደረጉት። ከዛ በኋላ ቤታቸው ምን አረግ ሰላም ለብካቸው እንዴ ቀላል በልተመከክ ተንበርከክ። ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣው። በጣም ያሳዝናል። እሺ የደብተራ መተት ሌላ ማን ያለው? ተለበል። እሺ እነግራለሁ። ሌላ ማን ያለው? ንገረኝ። ሌላ አጥና አይነ ጥላ። እሺ ሌላስ? ዋናው አሉ። እሺ አይነ ጥላ። እሺ የቤተሰብ ዛር አለ? አዎ አለው። ና ወደዚህ ሁላችሁም ነው የምትሄዱት። አለው ተለበል። አለው። በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። በሰባት የጩና ጣ ተለበ 1 2 3 4 5 6 ገነዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርደናል። ኪዳነ ምሕረትን አመስግኑላቸው። በስመ ጽዋ በስመ በረከት መተት ማለት እንዲህ ነው። ይገርማል። ደህና ነህ? ደስ አለሽ? አባቴ ተመስገን። ኪዳነ ምሕረት የመጨረሻ ታድርግላችሁ። ምንድን ነው ያሰርካቸው? ሁለቱንም ምን? እግሩን ያሰርከው? ስንት ዓመት ነው ካሰርክ? ስንት ዓመት አሰርካቸው? 2 ዓመት። አይንቀሳቀሱም? አዎ። በከዘራ አስኬድኩት። ያው በከዘራ። እሺ መተት ነህ? ከቤት አስወጣሁት። እሺ ሀገር ለሀገር እያከራተትኩት። ማን እንደዚህ ያደረከው? መተት ነህ? ሴጣንና አጋንንት የቤተሰብ በስላሴ ይላል። እሺ ትለቃላችሁ አትለቁም? ትለቃላችሁ። በስላሴ ስም ታዛችኋል። ከእግሩ ላይ ፍቱ። በስላሴ ስም ታዛችኋል። በስላሴ ስም በሉ። በስላሴ ስም በስላሴ ስም በሉ። እግሩን እንፈታለን። ያሰርነውን
ያሰርነው በስላሴ ስም በኪዳነ ምሕረት ስም ፈተናል። ከእግሩ ላይ ተነስተናል። በስላሴ ስም ለዘላለም በሲኦል ታስረናል። በል 7 የጮና ወጡ ተለበል አማቱ እስኪ እቺን ከዘራ እንግዲህ ጣል አድርገን እንሞክር። ያዙ ብድግ በሉ። በቃ እንደዚህ ነው መሯሯጥ ነው። ኑ ተከተሉ። አመስግኑልኝ። ኑ ተከተሉ። ኑ ተከተሉኝ። በደንብ ነው ዛሬ ቀብረር ብለን ነው ወደዚህ። በስመ አብ ጭራሽ ጎንበስ አሉበት፣ ሰገዱበት። እግዚአብሔር ይመስገን። ደስ አለዎት? ተመስገን። ስንት ዓመት ነው የታሰሩት? 2 ዓመት ይሆነኛል። 2 ዓመት። እግዚአብሔር ይመስገን። እስኪ ሞክሯኑ በደንብ ተመላለሱ። እግዚአብሔር ይመስገን። እቺን ከፈታ አድርጉለት። እስኪ ለመብራን ስገዱ እስኪ አንዴ። እግዚአብሔር ይመስገን። ከዚህ የበለጠ መብራን ምን ታርግልን? ምስጋና አይገባትም? 2 ዓመት የታሰሩት እግራቸው ተፈቶ ሲሄድ እግዚአብሔር ይመስገን። እርሶን የፈታች ኪዳነ ምሕረት የታሰሩትን ሁሉ ትፍታልን። የሚናገሩት አለ በመጨረሻ? አሜን። እኔ ከድሬዳዋ ነው የመጣሁት። ከድሬዳዋ ነው። በነገራችን ላይ ከቤት እንዲወጡ እንዲታሰሩ ህይወቶት ሁሉ ምስቅልቅል እንዲደረግ ነው የተደረገው። ቤቴን አከራይቼ የሰራሁት ቤቴን ወጣሁ። አሁን ደግሞ ቤቱ እንዳይከራይ የተከራዩትንም እንዲወጡ እያደረጉብኝ ያሉት። አሁን ትናንትና እዛ ተክልዬ እዛ አለርት ሆስፒታል ጀርባ እዛ ይሄ ሰው ብሎኝ ሄጄ ትላንት እሳቸውን ስልክ ስቀበል ኪራይ መጣ። ትላንትና አንድ ቤት ተከራየልኝ። አሁን ይኸው ዛሬ ደግሞ እርሶ ተፈቱ። እኔ ደግሞ ተፈታው ዛሬ። እዛ ነው የሰማሁትና የመጣሁት። የመጣሁት ከአንድ ምዕመን ጋር ቁጭ ብዬ ሳወራ እንደዚህ አይነት ቦታ ሂድ እስቲ አለኝና አለኝ። ይኸው ዛሬ መጣሁ፣ ተፈታው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከኪዳነ ምሕረት ከድሬዳዋ ነው የመጡት እዚህ ኪዳነ ምሕረት ድረስ። በእውነት እሳቸውን የፈታሽ ኪዳነ ምሕረት ሁሉንም ትፍታለን። መብራንን አመስግኑላቸው። አሁን እንግዲህ ዱብ ማለት ይቻላል። በደንብ እንግዲህ ያው ተረማመዱ። እግዚአብሔር ይመስገን። መብራንን አመስግኑላቸው።